ኢኒሺዬቲቫችን አሁን አንተ ያልከው አንዱ አላማ ናት። ዋና አላማችን ግን የኢትዮጵያን የትምህርት ስርዓት ለመለወጥ ስፔሲፊካሊ ደግሞ ዲቴል ስነግር ከተማሪነት በላይ ለውጥ የሚለው ኢኒሺዬቲቭ ዋና አላማው ተማሪ ሆነው ሰዎች ገንዘብ ማግኘት ይችላሉ። ተማሪ ሆነው ስራ መስራት ይችላል። ተማሪ ሆነው ገንዘብ ጀነሬት ማድረግ ይችላል። ተማሪ ሆኖ ኔትወርክ መፍጠር ይችላል። ተማሪ ሆኖ ሲወጣ ምን እንደሚሆን እርግጠኛ ሆኖ መውጣት የሚችል ትውልድ መፍጠር ነው። ዝናት አባውት ፖለቲክስ ስለ ፖለቲክስ አይደለም። አሁን ስለ ግብርና ነው የምናወራው። አሁን ስለ ኢንጂነሪንግ ነው የምናወራው። አሁን ስለ ኢኖቬቲቭ ነው የምናወራው። ስለ ቴክኖሎጂ ነው የምናወራው። በዚህ ዘርፍ በቃ ምን ልበል ቀውጥ የሆነ ፉክክር ውስጥ የሚገባ ትውልድ ይመጣል ማለት ነው። እንኳን ኤክስፖርት ልናደርግ ይቀርና ኢምፖርት እናደርጋለን። እንታውቃለህ ኢትዮጵያ እንቁላል፣ ስጋ ኢምፖርት ታደርጋለች። ታስከበር ሱፐርማርኬት ስትሄድ ስጋ ስትላቸው ዶሮ ስጋ ስትላቸው የሀገር ውስጥ የውጭ ይሏል። ቆረፍታ ውድ ረፍት ውድ ማታ ውድን መስራትን ውድ ማታ እና ዲሊት የሆነ ወርክሆሊክ ሜንታሊቲ እና ያ ኢችን ኢንዲቪዥዋል ላይ መግባት አለበት።